ሰላም ሰላም፣ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? እንኳን ወደዚህ ቻናል በሰላም መጣችሁ። ውድ ቤተሰቦቼ ነባሩ የምታበረታቱኝ ያላችሁ በጣም ነው የማመሰግነው። የምር ነው የምላችሁ እና እግዚአብሔር ያክብርልኝ። አሁንም አበረታታችሁን ቀጥሉ። ይሄ ቻናል ከእድገት እንዲደርስ ሞኔታይዝ እንዲሆን ማለት ነው እና ከማየት ላይክ ከማድረግ ሰብስክራይብ በማድረግ አሳድጉት። የምር ነው የምላችሁ። ወደፊት ጥሩ ጥሩ ነገር እሰራበታለሁ ብዬ ነው የማስበው። የሚያስተምር፣ የሚያዝናና፣ የሚያስቅ ብዙ ነገር ብዙ ነው የማስበው እና ያው አሁን ላይ በእርግጥ አሁን ላይ እናንተን የሚያዝናና ነገር ወይ የሚያስተምር ነገር ብዙ ላልሰራላችሁ እችላለሁ። ያም የሆነው ደግሞ ያው ስደት ያላችሁ ታውቃላችሁ ብዬ አስባለሁ። ስደት ላይ ሀሳብ ብዙ ሀሳብ ጭንቅላታችን በሀሳብ ይበታተናል። በስራ በናፍቆት ቤተሰብ ምናምን ብቻ በተለያየ ምክንያት ሀሳባችን ትንትን ይላል። የምሰራው ራሱ ይጠፋብኛል። እንደዛ ነው ሀሳቤ ትንትን ይላል ምናምን እና እግዚአብሔር ደግሞ ብሎትኝ ስደት በቃሽ ብሎኝ ሀገሬ እገባለሁ ብዬ አስባለሁ። እንግዲህ እንደሱ ፈቃድና የዛን ሰዓት ደግሞ ጽድት ያለ ቪዲዮ በቃ የምትወዱት ቪዲዮ ነው የምሰራው። የምትወዱት ስለ የሚያስተምር በቃ ህይወቴን ሁሉ ነገሬን አሳያችኋለሁ ብዬ አስባለሁ እና ሞቅ አድርጋችሁ ይህንን ቻናል አሳድጉት እላችኋለሁ። እያበረታታችሁ ይላላችሁ የምር ነው የምላችሁ። በጣም ነው የማመሰግነው። ፈጣሪ ያክብርልኝ። ሴቶች ደግሞ ሰብስክራይብ አድርጉኝ፣ ሄዩኝ፣ አበረታቱኝ። የምር ሴት እያየኝ አይደለም፣ አንዳንድ ትንሽ ናቸው። ሴት ነው እንጂ ስለሚለይ ነው በዚህ እሺ በይቱ እና አበረታቱኝ። እና እንግዲህ ዛሬ እንደምታዩኝ ፊልተር የለ ምን የለ ባዶ ነው የመጣሁት እንደፈጠረኝ ማለት ነው። እና ምን ልላችሁ ነው ስለ ፊልተር ያነሳሁላችሁ ማለት ነው። ፊልተር ማለት ነው አሁን አንዳንድ ሰዎች አሉ፣ አንዳንድ ልጆች ያለውና ፊልተር ምናምን ሳይጠቀሙ በቃ እንደፈጠራቸው እንደዚሁ እንደኔ ሲመጡ ማለት ነው። ብዙ ሰው አንዳንድ ሰው አብዛኛው ሰው ማለት ይቻላል በጣም ይሳደባሉ ምናምን፣ ያልሆነ ኮሜንት ይጽፋሉ፣ ልብን የሚሰብር ብዙ ነገር ይጽፋሉ። እና ለምንድን ነው ይሄ ነገር የሚሆነው ብዬ ማለት ሰው ራሱን ፈጥሯን እንዴት ነው የሚያስቡት ብዬ አስባለሁ። እና እንደዚህ ከማድረግ ራሳችሁን ቆጥቡ ለማለት ነው። ሁሉም የፈጣሪ ስራ ነው። ሁሉም የፈጣሪ የእጁ ስራ ነው። ፈጣሪ ደግሞ አይሳሳትም። ውብ ድንቅ አድርጎ ፈጥሮናል እና እግዚአብሔር ይመስገን ነው የሚባለው። በሁሉ ትክክል ነው ፈጣሪ እና እነዛን ሰዎች በተሳደብን ቁጥር እነሱ ልባቸውን ሰብረን ከዛ ደግሞ ፈጣሪንም ደግሞ የፈጣሪ ስራ ደግሞ እንትን ማለት ነውና አባካችሁ እንደዚህ ከማድረግ ተቆጠቡ ለማለት ነው። በዚህ አጋጣሚ ያው እኔም መካሪኝ ምናምን ከእናንተ ትሽዬ ሳይሆን የተሰማኝ ነው የምር ማለት ለምን አሁን ላይ ደግሞ ጊዜው የቴክኖሎጂ ነው ማለት ተቀይሯል። ሁሉም በየቤቱ የሚቀመጥበት አይደለም። ስራም ሆነ ምንም ሆነ በሚዲያ ነው ያለው። ስለዚህ ለዛ ነው ሰው ሁሉም የሚወጣው፣ ለዛ ነው መረዳት ማበረታታት። ካልቻላችሁ ደግሞ ዝም ብሎ ማለት የመሰለ ነገር የለም ብዬ አስባለሁኝ። በዚህ አጋጣሚ መልእክት እስኪ ላስተላልፍ ብዬ ነው።
እወዳችኋለሁ። በተረፈ ውድድ ነው ማረጋችሁ የምር እያበረታታችሁኝ በቃ ማለት መልካም ስራውናችሁ ነው የምታበረታቱኝ እንጂ እኔ ጎበዙኝ አይደለም። ድካም አለ፣ ብዙ ነገር ስላለ እኔ ጎበዙኝ የሰራሁ አይደለም። በርግጥ እሰራለሁ ግን ፈጣሪ ያውቃል። እግዚአብሔር ይመስገን። እንግዲህ እዚህ ከደረስን ደግሞ እና እግዚአብሔር ይመስገን ወንዶችዬ፣ ለአሁኑ ይበቃኛል መሰል ይበቃኛል። አወራኋችሁ ብዙ አይደል? ይበቃል። ምን አረዘመብን እንዳትሉ ማለት ነው። እና ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ባይ